አካባቢያዊ የተፈጥሮ ጸጋዎችን የማወቅ፣ የመጠበቅ፣ የመለየት፣ የማልማትና ወደ ሀብት የመቀየር ጉዞ በከምባታ ዞኑን የፍራፍሬ ገነት የማድረግ ጥንስስ። ጃክፍሩት የፍራፍሬ ንጉስ። ተፈጥሯዊ ውደቷን ጠብቃ የምትጓዘው በራሷ ተፈጥሯዊ ሕግና ስርዓት ስለመሆኑ በዘርፉ የተደረጉ ሳይንሳዊ ጥናቶች ይመሰክራሉ። የተፈጥሮ አካል ከሆኑት ውስጥ ደግሞ እጽዋትን ብንመለከት ዘር የመተካትና ቀጣይነት ውደታቸው ዘር፣ ችግኝ፣ ዛፍ፣ አበባ፣ ፍሬ በሆነ የህይወት ሰንሰለት የተቃኘ ነው። ሁሉም እጽዋቶች እንደየመጠናቸውና ባህሪያቸው ቢለያዩም ዘራቸውን የሚተኩት ግን ተመሳሳይና ወጥ የሆነ የተፈጥሮ ሂደትን ጠብቀው ነው። በአጠቃላይ እጽዋት ዘራቸውን ለመተካት ማበብ አለባቸው። የቡና ዛፍ ያብባል፣ ፍሬ ይሰጣል። አቮካዶ ያብባል፣ ፍሬ ይሰጣል። ማንጎ፣ ብርቱካን፣ ፓፓያ፣ ሙዝ፣ የሰው ልጅ ለምግብነት የሚጠቀማቸው የፍራፍሬ አይነቶች ሁሉም ለማፍራት ማበብ አለባቸው። ይህ ደግሞ ሳይንስ ያረጋገጠው የእጽዋት የተፈጥሮ ህግ ነው። ነገር ግን አንድ የፍራፍሬ ተክል አለ። ከዚህ የእጽዋቶች የተፈጥሮ ህግና ስርዓት በተለየ መልኩ የራሱ የሆነ የዘር ዑደት ህግና ስርዓት ያለው ጃክፍሩት የፍራፍሬ ንጉስ ይባላል። ይህ የፍራፍሬ ተክል ትልቅ ከሚባሉ የፍራፍሬ ተክሎች አንዱ ሲሆን ፍሬውም ከሌሎች ተንጠልጣይ የፍራፍሬ አይነቶች ሁሉ በጣም ትልቅ ነው። ታዲያ ይህ የፍራፍሬ አይነት ዘሩን ከአበባ ሳይሆን ከግንዱ የሚሰጥ መሆኑ ግርምትን ከመጫሩን ባሻገር የተፈጥሮን ኃያልነት፣ ውበትና ረቂቅነት የማወቅና የመረዳት ፍላጎትን ይጨምራል። ይህ የከምባታ ዞን የተፈጥሮ ገጸ በረከት ግኝት የማዕከላዊ ኢትዮጵያ ክልል ሀብት የሆነው የፍራፍሬ ንጉስ ጃክፍሩት ምንም እንኳን በሌሎች የዓለማችን ክፍሎች የነበረ ቢሆንም በክልላችን ግን የተገኘው በከምባታ ዞን ሀደሮ ጡንጦ ዙሪያ ወረዳ መሆኑ ይነገራል። ጃክፍሩት ወደ ከምባታ ዞን በተለይም ሀደሮ ጡንጦ ዙሪያ ወረዳ መንዶዬ ቀበሌ ከገባ ከ3 አስርት ዓመታት በላይ እንዳስቆጠረም የአካባቢው ታሪክ አዋቂ አርሶ አደሮች ይናገራሉ። ጃክፍሩት በ1985 ዓ.ም አካባቢ በወርልድ ቪዥን